የዓለም አትሌቲክስ ሀገር አቋራጭ ሻምፒዮና ሲነሳ የኢትዮጵያ ስም አብሮ ከፍ ብሎ ይነሳ። በአትሌቲክስ ስም ገናና ሀገር ኢትዮጵያ በዓለም አቀፍ መድረክ እጅግ ስኬታማ የሆነባቸው ውድድሮች መካከል የዓለም አትሌቲክስ ሀገር አቋራጭ ውድድር አንዱ ነው። እንደ አውሮፓውያን አቆጣጠር በ1981 በስፔን ማድሪድ በተዘጋጀው 9ኛው የዓለም አቋራጭ ሻምፒዮና መሳተፍ የጀመረችው ኢትዮጵያ በውድድሩ ታሪክ በመጀመሪያ ተሳትፏ በአትሌት መሐመድ ከድር አማካኝነት በ12 ኪሎ ሜትር የወንዶች ውድድር የብር ሜዳሊያ አስመዝግባ ነበር ድል የጀመረችው። ሰላም የኢትዮ መረጃ ቤተሰቦች፣ እንግዲህ በዛሬ መረጃችን ዛሬና ነገ የሚከናወነውን የዓለም አትሌቲክስ ሀገር አቋራጭ ሻምፒዮናን በተመለከተ ዘርዘር ያለ መረጃ ይዘንላችሁ ከሰዓት በኋላ ኢትዮጵያ በወርቅ የምትጠበቅባቸው በርካታ ውድድሮች ይካሄዳሉ። የትኞቹ ውድድሮች ላይ ኢትዮጵያ ትሳተፋለች? ከዚህ በፊት የነበራት ታሪክስ ምንድን ነው? በዛሬና በነገ መካከል ባሉ ውድድሮች የትኞቹ አትሌቶች ይሳተፋሉ? በየትኞቹ ርቀት ይወዳደራሉ? የሚለውን መረጃ ይዘንላችሁ መተናል። አብራችሁ ስትቆዩ የምትሰሙት ነው የሚሆን። የቻናላችን ቤተሰብ ካልሆናችሁ ሰብስክራይብ በማድረግ አብራችሁን እንድትቆዩ፣ መረጃዎቹም ለሌሎች እንዲደርሱ ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን እንድትቆዩ እየጋበዝን ወደ መረጃዎቹ እናልፋለን። ኢትዮጵያ ከ1981 ጀምሮ በስፔን ማድሪድ በተዘጋጀው 9ኛው የዓለም ሀገር አቋራጭ ሻምፒዮና ላይ በመሳተፍ ነበረ ድል የጀመረችው። የወንዶች ውድድር የብር ሜዳሊያ በማስመዝገብ ነበረ በወቅቱ ድል ማስመዝገብ አንድ ብላ የጀመረችው። ኢትዮጵያና ኬንያ በሀገር አቋራጭ ሻምፒዮና ለመጀመሪያ ጊዜ በተሳተፉበት የማድሪድ ውድድር አትሌት መሐመድ ከድር በአዋቂ ወንዶች 12 ኪሎ ሜትር የግል ውድድር ሜዳሊያ በማሸነፍ የመጀመሪያው አፍሪካዊ አትሌት መሆን ችሏል። በአጠቃላይ የቡድን ውጤት ደግሞ ኢትዮጵያ የወርቅ ሜዳሊያ አሸናፊ ስትሆን ኬንያ አሜሪካን በመከተል የናስ ሜዳሊያ ተሸላሚ ሆነዋል። አትሌት መሐመድ ከድር፣ ግርማ ብርሃኑ፣ ደረጀ ነዲ፣ ከበደ ባልቻ፣ ምሩጽ ይፍጠር፣ እሸቱ ቱራ፣ ሀና ግርማ ኢትዮጵያ በቡድን የወርቅ ሜዳሊያ አሸናፊ ስትሆን በታሪካዊ ሀገር አቋራጭ ውድድር ለመጀመሪያ ጊዜ የተሳተፉ አትሌቶች እንደሆኑ መረጃዎች ያሳያሉ። ኢትዮጵያ አትሌት መሐመድ ከድር እንደ አውሮፓውያን አቆጣጠር በ1982 በጣሊያን ሮም በተካሄደው የ10ኛው የዓለም ሀገር አቋራጭ ሻምፒዮና በአዋቂ ወንዶች በተካሄደ ውድድር 33 ደቂቃ 40 ሰከንድ በመግባት በውድድሩ ታሪክ ለኢትዮጵያና ለአፍሪካ የመጀመሪያውን ወርቅ ሜዳሊያ በማሸነፍ ታሪክን መስራት ችሏል። በሮም ሀገር አቋራጭ ሻምፒዮና በወጣቶች ዘርፍ በተካሄደ ውድድር አትሌት ዙሩባቸው ገላው የወርቅ፣ አዱኛ ለባ ደግሞ የብር ሜዳሊያ በማግኘት ኢትዮጵያ በአዋቂዎችና በወጣቶች ቡድን ተጨማሪ የወርቅ ሜዳሊያዎችን አሸናፊ እንድትሆን አግዘዋል ማለት ነው። ከዛ በኋላም በተካሄዱ በርካታ ውድድሮች እነ ቀነኒሳ በቀለ፣ ኃይሌ ገብረስላሴ፣ በሴቶች ጥሩነሽ ዲባባን ጨምሮ መሰረት ደፋር በድል የተቀዳጁት የውድድር አይነት ነው። ኢትዮጵያ በውድድሩ ታሪክ በ9ኛው ዓለም ሀገር አቋራጭ ሻምፒዮና ለመጀመሪያ ተሳትፏ በወንዶች ውጤት ማምጣት ብትጀምርም በአዋቂ ሴቶች ዘርፍ የውድድሩን የመጀመሪያ ሜዳሊያ ለማግኘት እንደ አውሮፓውያን አቆጣጠር በ1991 በቤልጂየም አንትዋርፕ የተካሄደውን 19ኛው ሻምፒዮና መጠበቅ ነበረባት። በወቅቱ አትሌት ደራርቱ ቱሉ በአዋቂ ሴቶች መካከል በተካሄደ የ6 ኪሎ ሜትር የግል ውድድር ሁለተኛ በመውጣት በሴቶች ዘርፍ ለኢትዮጵያና ለአፍሪካ የመጀመሪያው የብር ሜዳሊያ ማስመዝገብ ችላለች። በዓለም ሀገር አቋራጭ ሻምፒዮና ታሪክ በአዋቂ ወንዶች ውድድር ኢትዮጵያ 10 ሜዳሊያ አስመዝግባለች። አትሌት መሐመድ ከድር፣ በቀለ ደበላ፣ ገብረ እግዚአብሔር ገብረ ማርያም እና ኢማና መርጋ አንዳንድ ጊዜ የወርቅ ሜዳሊያ ሳያስመዘግቡ አትሌት ቀነኒሳ በቀለ በውድድሩ 6 ጊዜ በማሸነፍ በታሪክ ብቸኛው አትሌት 1981 እስከ 95 በአዋቂ ወንዶች የኢትዮጵያ በተከታታይ ለ5 ጊዜያት በቡድን የወርቅ ሜዳሊያ ተሸላሚ ሆናለች። አዋቂ ሴቶች ለኢትዮጵያና ለአፍሪካ ዓለም አቀፍ አቋራጭ ሻምፒዮና የመጀመሪያውን የብር ሜዳሊያ ያስመዘገበችው አትሌት ደራርቱ ቱሉ ስትሆን የመጀመሪያ ወርቅ ሜዳሊያ በ23ኛው ሻምፒዮና እንግሊዝ ዱራም ላይ ማስመዝገብ ነው የቻለችው። በአዋቂ ሴቶች ውድድር ኢትዮጵያ በአጠቃላይ 9 ወርቅ ሜዳሊያዎች ስታስመዘግብ አትሌት ደራርቱ ቱሉና ጥሩነሽ ዲባባ 3 ጊዜ፣ ጌጤ ዋሜ 2 ጊዜ፣ ወርቅነሽ ኪዳኔ 1 ጊዜ የውድድሩ አሸናፊ መሆን ስለመቻላቸው የዓለም አትሌቲክስ መረጃ ይነግረናል። ዓለም አትሌቲክስ በሀገር አቋራጭ ሻምፒዮና አሸናፊ ለሆኑ አትሌቶች ከሜዳሊያ በተጨማሪ ለመጀመሪያ ጊዜ የገንዘብ ሽልማት መስጠት የጀመረው በ1997 በጣሊያን ቱሪን በተካሄደ ውድድር ሲሆን በሴቶች ኢትዮጵያውያን አትሌቶች ደራርቱ ቱሉ አንደኛ በመውጣት ገንዘብ ሽልማቱ የመጀመሪያ ተቋዳሽ መሆን ችላለች። 2002 ላይ በአየርላንድ ደብሊን በተካሄደው የዓለም ሀገር አቋራጭ ሻምፒዮና አትሌት ቀነኒሳ በቀለ በወጣቶችና በአዋቂ ወንዶች መካከል ተካሄደውን የ12 ኪሎ ሜትር እና የ4.2 ኪሎ ሜትር በውድድሩ በማሸነፍ የመጀመሪያው አትሌት በመሆን ታሪክ ሰርቷል። ኢትዮጵያ በዓለም ሀገር አቋራጭ ሻምፒዮና መሳተፍ ከጀመረችበት ጊዜ ጀምሮ
በውድድሩ በግልና በቡድን ውጤታማ ብትሆን በ2008 በስኮትላንድ ኤደንበርግ በተካሄደው 36ኛው ሻምፒዮና የተመዘገበው ውጤት ግን አስደናቂ ነበረ። ውድድሩ በግል የተዘጋጁትን ሁሉንም ውድድሮች በሁለቱም ጾታ ኢትዮጵያውያን በበላይነት በማጠናቀቅ ታሪክ ሰርተዋል። በአዋቂ ወንዶች 12 ኪሎ ሜትር ቀነኒሳ በቀለ ለስድስተኛ ጊዜ፣ በወጣት ወንዶች 8 ኪሎ ሜትር ኢብራሂም ጄላን፣ በአዋቂ ሴቶች 8 ኪሎ ሜትር ጥሩነሽ ዲባባ፣ በወጣት ሴቶች 6 ኪሎ ሜትር ገንዘቤ ዲባባ የወርቅ ሜዳሊያውን ማሸነፍ የቻሉበት ዘመን እንደነበረም ይታወሳል። በዓለም ሀገር አቋራጭ ሻምፒዮና ታሪክ ኬንያ መቀጠል ውጤታማ ለሆነችው ኢትዮጵያ ግን በቅርብ ዓመታት የአዋቂዎች ውድድር የወርቅ ሜዳሊያ ማሸነፍ ከባድ ሆነ። በአዋቂ ሴቶች ጥሩነሽ ዲባባ በ2008 የመጨረሻ ወርቅ ሜዳሊያ አሸናፊ ስትሆን በአዋቂ ወንዶች የመጨረሻ የወርቅ ድል እንደ አውሮፓውያን አቆጣጠር በ2011 ኢማና መርጊያ ስፔን ላይ ያስመዘገበው። በ2024ቱ የሰርቢያ ዓለም አቀፍ ሻምፒዮና በአዋቂ ወንዶች በሪሁ አረጋይ የብር ሜዳሊያ ያስመዝግባል። በ20 ዓመት በታች ወንዶች መዝገቡ ስሜ ብር ሲያስገኝ ኢትዮጵያ በቤልግሬዱ ሻምፒዮና ተስፋ ያሳየችው በሴቶች በ20 ዓመት በታች ውድድር ከአንደኛ እስከ ሶስተኛ ያለውን ደረጃ በአትሌት ማርታ አለማየሁ አሳየች አይቸውና ሮቤ ዲዳ አማካኝነት ነበረ። የዘንድሮ ዓለም አትሌቲክስ ሀገር አቋራጭ ሻምፒዮና በዛሬው ዕለት በአሜሪካ ፍሎሪዳ ታላስ የሚካሄድ ሲሆን ኢትዮጵያን አትሌቶች በተለይ ወጣቶቹ ብዙዎቹ የአሜሪካን ቪዛ ማግኘት አለመቻላቸው የአትሌቲክሱ ትልቅ አጀንዳ ነበረ። በዚህም 14 አትሌቶች ቪዛ ክልከላ አጋጥሟቸው ወደ አሜሪካ ሳያቀኑ ቀርተዋል። ነገር ግን ሌሎች በርካታ አትሌቶች ውድድሩ ተሳትፎ ለማድረግ ወደ ቦታው አቅንተው ዛሬ እንግዲህ ውድድራቸውን ያካሂዳሉ። በዚህም መሰረት በኢትዮጵያ እንግዲህ በዚህ ውድድር ላይ ለመድመቅ ሬዲ ስለመሆናቸው መረጃዎች ወጥተዋል። በ10 ኪሎ ሜትር በረከት ነጋ፣ በሪሁ አረጋዊ፣ ታደሰ ወርቁ፣ ሀጎስዮ፣ ቢኒያም ማሪ፣ ንብረት ክንዴ የሚሳተፉ ሲሆን በ2 ኪሎ ሜትር በወንዶች አሸናፊ ኢማና፣ ይበልጣል ጋሻሁ፣ ወግነህ አዲሱ የሚሳተፉ ነው የሚሆነው። ከ20 ዓመት በታች እንደዚሁ መንግስቱ አማረ፣ ኢዮብ ስመኝና ለሚተሾመን የመሳሰሉ አትሌቶች ውድድሩ ላይ እንደሚሳተፉ መረጃዎች ወጥተዋል። በሴቶች እንግዲህ በ10 ኪሎ ሜትር አሳየች አየው፣ መላላ ስዩም፣ ሹሬ ደምሴ፣ ገረማ ንጉስ፣ ለምለም ንብረትና ሰናይት ጌታቸው ተሳታፊ ሲሆኑ በ2 ኪሎ ሜትር ሂሩት መሸሻ፣ ቀና ቱፋና ባየቶ ለሳ በዚህ ውድድር ላይ ተጠባቂ ኢትዮጵያን አትሌቶች ናቸው። ከ20 ዓመት በታች እንግዲህ የሴቶች የ6 ኪሎ ሜትር ውድድር ላይ ሽቶ ጉሜ፣ የኔው ንብረት፣ ማርታ አለማየሁና አለማዚያኖስን ጨምሮ እነ ብሌኖላና በዚህ ውድድር ላይ ድንቅ ውጤት ያስመዘግባሉ ተብሎ ነው የሚጠበቀው። ውድድሩ እንግዲህ ዛሬ በሎካል ዩኤስኤ ታይም 9 ሰዓት ሲል የሚጀምር ነው። ሌላም ውድድሮች እንግዲህ በዛሬው ዕለት ቀጥለው ይደረጉና ኢትዮጵያውያን አትሌቶች በድል እንዲመለሱ እንግዲህ እንመኛለን። መልካም ድል ለአትሌቶቻችን እንላለን። እንግዲህ ካደረጉት ዝግጅት አንጻር የነቀነኒሳ አስተዋጽኦ እጅግ አስገራሚ ነበረ። ቦታው ላይ በመገኘት ጭምር ማበረታቻ እየሰጣቸው ይገኛል ጀግናው አትሌት። ከዚህ አንጻር በርካታ ድሎች ይጠበቃሉ። ለአትሌቶቻችን መልካም ድል እንዲገጥማቸው የተመኘን መረጃዎቻችንን በዚሁ አበቃን። ሰላም።